ስለ ወሲብ ማውራት በብዙዎቻችን ማህበረሰብ ዘንድ እንደ ነውር ወይም እንደ ሚስጥር ብቻ ይታያል። ብዙ ጊዜ የምንሰማው ስለ ጉዳቱ፣ ስለ በሽታው ወይም ስለ ስነ ምግባር ጉድለቱ ብቻ ነው። ነገር ግን ሳይንሱ ከደስታ ባሻገር ወሲብ ለሰውነታችን እጅግ አስፈላጊ የሆነ ተፈጥሯዊ መድኃኒት እንደሆነ ያትታል። ዛሬ በሁሉም ሚዲያ ወሲብ በአካላዊና በአእምሯዊ ጤንነታችን ላይ የሚያመጣቸውን በሳይንሳዊ ጥናቶች የተረጋገጡ 5 አስገራሚ ጥቅሞችን እናያለን። ይህ መረጃ ለጤናማ ሕይወትና ለተረጋጋ ትዳር ወሳኝ ሊሆን ይችላል። በተለይ ደግሞ የመጨረሻው ነጥብ ለብዙዎቻችሁ አዲስና አስገራሚ እንደሚሆን አልጠራጠርም። እስከ መጨረሻው አብራችን ቆዩ። አንደኛ፣ ወሲብና የደስታ ሚስጥር። ብዙዎቻችን ወሲብን የምናየው እንደ ስሜት ማርኪያ ብቻ ነው። ነገር ግን በውስጡ የያዘው የደስታ ቀመር እጅግ ጥልቅ ነው። በግንኙነት ወቅት አእምሯችን ኢንዶርፊን የተባሉ ተፈጥሯዊ የደስታ ምንጮች ይረጫል። እነዚህ ንጥረ ነገሮች ልክ እንደ ህመም ማስታገሻ በመሆን በሰውነታችን ውስጥ ያለን ማንኛውም አይነት ጭንቀትና አካላዊ ህመም የመቀነስ ብቃት አላቸው። ከዚህም በላይ ወሲብ የራስ ተቀባይነት ወይም ሰልፍ ወርዝ ይጨምራል። አንድ ሰው በባልደረባው ዘንድ ተፈላጊ መሆኑን ሲያውቅ በራስ ያለው መተማመን በከፍተኛ ሁኔታ ይገነባል። ይህ በራስ የመተማመን ስሜት ደግሞ በዕለት ተዕለት ውሎው፣ በስራውና ከሰዎች ጋር ባለው ግንኙነት ላይ ደስተኛና ውጤታማ እንዲሆን ያደርገዋል። ጥናቶች እንደሚያሳዩት ጤናማ የወሲብ ህይወት ያላቸው ጥንዶች ከሌሎች በበለጠ ለህይወታቸው ያላቸው አመለካከት አዎንታዊ ወይም ፖዚቲቭ ነው። ምክንያቱም ወሲብ ብቸኝነትን የማስወገድና ከሌላ ሰው ጋር በጥልቅ የመገናኘት ወይም ዲፕ ኮኔክሽን ስሜት ስለሚሰጥ ነው። የደስታ ሆርሞኖቻችን ሁሉ ጊዜም ንቁ ያደርጋል። ሁለተኛ፣ የጭንቀት መቀነሻና የተሻለ እንቅልፍ። በአሁኑ ሰዓት ዓለማችን እያስጨነቀ ያለው ትልቁ ነገር ውጥረት ወይም ስትረስ ነው። ወሲብ ግን ለዚህ ተፈጥሯዊ መፍትሄ አለው። በግንኙነት ወቅት ሰውነታችን ዶፓሚን እና ኦክሲቶሲን የተባሉ የደስታ ሆርሞኖችን ያመነጫል። እነዚህ ሆርሞኖች ደግሞ የጭንቀት ሆርሞን የሆነው ኮርቲሶልን የመቆጣጠር አቅም አላቸው። ከዚህ በተጨማሪ ብዙ ሰዎች ከግንኙነት በኋላ ለምን እንቅልፍ እንደሚወስዳቸው ያውቃሉ? ምክንያቱም በዛ ሰዓት ሰውነታችን ፕሮላክቲን የተባለ ሆርሞን ያመነጫል። ይህ ሆርሞን ሰውነታችን እንዲዝናናና ጥልቅ እንቅልፍ እንዲወስደን ያደርጋል። እንቅልፍ ማጣት ለሚረብሻችሁ ሰዎች ይህ ተፈጥሯዊ መፍትሄ ነው። ሶስተኛ፣ የበሽታ መከላከልና የልብ ጤና። አንደኛውና ዋነኛው ጥቅም የበሽታ መከላከል አቅም ማሳደግ ነው። በፔንሲልቬኒያ የሚገኘው የዊልክስ ዩኒቨርሲቲ ተመራማሪዎች እንዳረጋገጡት በሳምንት ቢያንስ 2 ጊዜ ወሲብ የሚያደርጉ ሰዎች ኢሙኖግሎቢን ኤ የተባለውን አንቲቦዲ በ30% ጭማሪ ያሳያሉ። ይህ ማለት ሰውነት እንደ ጉንፋን ያሉ ተላላፊ በሽታዎችን የመከላከል አቅሙ ይጨምራል ማለት ነው። ሁለተኛው ነጥብ ደግሞ የልብ ጤና ነው። ወሲብ ልክ እንደ አንድ ቀላል ስፖርት ይቆጠራል። በደቂቃ እስከ 5 ካሎሪዎችን ማቃጠል ይችላል። የደም ዝውውርን በማፋጠን የልብ ምት እንዲስተካከልና የደም ግፊት ወይም ብለድ ፕሬሸር እንዲቀንስ ይረዳል። ይህ ማለት ደስተኛ የፍቅር ህይወት መኖር ለልብህ ጤና ትልቅ ዋስትና ነው ማለት ነው። አራተኛ፣ ቆዳን ማሳመርና ራስን መተማመን። አራተኛው ጥቅም ለብዙ ሴቶች ደስታን ይሰጣል። ወሲብ በምናደርግበት ወቅት በሰውነታችን ውስጥ የደም ዝውውር ስለሚጨምር ወደ ቆዳችን የሚደርሰው ኦክሲጅን ይጨምራል። ይህ ደግሞ ቆዳችን እንዲያበራና የወጣትነት መልክ እንዲኖረን ያደርጋል። በተጨማሪም የኤስትሮጅን መጠን መጨመር የቆዳ መሸብሸብን ይቀንሳል። ከአካላዊ ጥቅሞች በበለጠ ግን ጤናማ ግንኙነት ያለው ሰው ለራስ ያለው ግምት ወይም ሰልፍ ስቲም ከፍ ያለ ነው። ይህ በስራ ህይወትና በማህበራዊ ግንኙነት ላይ ይበልጥ ውጤታማና ደስተኛ እንዲሆን ያደርገዋል። አምስተኛ፣ የአእምሮ ብቃትና የማሰብ ችሎታ ወይም ብሬን ፋንክሽን ኤንድ ኮግኒቲቭ አቢሊቲ። ይህ ነጥብ ምናልባት ከሁሉም በላይ ሊያስደንቃችሁ ይችላል። የቅርብ ጊዜ የነርቭ ሳይንስ ጥናቶች እንደሚያሳዩት ጤናማ የወሲብ ህይወት የአእምሯችን የማሰብ ብቃት ይጨምራል። በግንኙነት ወቅት የሚፈጠረው የሆርሞን መነቃቃት በአእምሯችን ውስጥ አዳዲስ የነርቭ ሴሎች እንዲመረቱ ይረዳል።
በተለይም ደግሞ ለማስታወስ ችሎታችን ወይም ሚሞሪ ኃላፊነት ያለበትን የአእምሯችን ክፍል ሂፖካምፐስ ንቁ እንዲሆን ያደርገዋል። ይህ ማለት በተለይ እድሜያችን እየጨመረ ሲሄድ የሚመጣን የመርሳት ችግር ኤጅ ሪሌትድ ሜሞሪ ሉዝ የመከላከል አቅም አለው። ስለዚህ ወሲብ ለአካላችን ብቻ ሳይሆን ለአእምሯችን እንደ ልምምድ ብሬን ኤክሰርሳይዝ ያገለግላል። ይህ ደግሞ በስራችን ላይ ፈጣን ውሳኔዎችን እንድንወስን፣ ነገሮችን በንቃት እንድንከታተልና በአጠቃላይ የተሻለ የማሰብ ችሎታ ወይም ሻርፕ ሜንታል ክላሪቲ እንዲኖረን ይረዳል። በአጠቃላይ ወሲብ ተፈጥሮ ለሰው ልጅ የሰጠችው ነፃ ስጦታ ነው። ነገር ግን ዋናው ቁልፍ ሚዛን መጠበቅና በጋራ ስምምነት ላይ የተመሰረተ ግንኙነት ማድረግ ነው። ጤናማ ህይወት ለመኖር እነዚህን ተፈጥሯዊ ጥቅሞች ማወቅና በግልጽ መወያየት አስፈላጊ ነው። እናንተስ በዚህ ዙሪያ ያላችሁ እይታ ምንድን ነው? ሳይንስ የሚለውን ትደግፋላችሁ? ሀሳባችሁን በኮሜንት ላይ አሳውቁን። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እስከምንገናኝ ቸር ያቆየን።